ልባችሁም ደግሞ በዚያ አለና ይላል። ክብር ለኢየሱስ ይሁን። አትጨነቁ። ከዛንስ እናንተ አታወላውሉ የሚለው ነው። ኢየሱስ ሁለት ሐሳብ እዚህ ጋር ያስቀምጥና የመጨረሻ ላይ የነሱን ማንነታቸውን ነው ይገልጠው። አንደኛ አትጨነቁ አለ። አትጨነቁ አለ። እዚህ ጋር ሊያነሳ ያሰበው ሐሳብ ምንድነው? እነዚህ ሰዎች ኢየሱስን ከመከተላቸው በፊት ስራ ነበራቸው፣ የራሳቸው ስራ ነበረ። ጥሩ አርገው ገንዘብ የሚያገኙበት ጥሩ የገቢ ምንጫቸው ነበረ። ጥሩ ምግብ ይመገባሉ፣ ጥሩ ልብስ ይለብሳሉ፣ ጥሩ ኑሮ የሚኖሩት። ግን እዚህ ጋር ኢየሱስ ክርስቶስ ሐሳባቸውንና የሚፈልጉትን ነገር ስላወቀ ይህ ቃል ተናገረ። ምክንያቱም እኛ አንተ ሁሉንም ነገር ትተን እናደርገን ተከተልን። በተሰማርንበት በሥራ መስካችን ምንም ነገር የጎደለን ነገር አልነበረ። የምንበላውንም የምንጠጣውንም የምንለብሰውንም የገቢ ምንጫችንም ደህና ነበር። ግን አሁን አንተ ከተከተልን በኋላ የሚለውን ሐሳብ ነው እነሱ ያነሱት እና ምን አገኘናል? አያችሁ፣ አንዳንድ ሰው ኢየሱስን የሚከተለው የሚፈልገው ነገር ከሚፈልገው በላይ ለማግኘት ነው። ለምሳሌ አሳ አጥማጅ የነበረው ሰው አሳ ከሚያጠምድበት የሚያገኘው ገቢ በጣም ጥሩ ገቢ ነው። ከዛ በላይ ገቢ ሊያስገኝልን ይሆናል ብሎ ነው ኢየሱስን ሲከተል የነበረው። የሰማይ ወፎች አይዘሩም፣ አያጭዱም፣ ወደ ጎተራ አይከቱም። እነሱ የሚያከማቹበት ዕቃ የለም፣ ጎተራም ደግሞ የላቸውም። የሰማይ አምላክ ግን ያደርጋል፣ ይመግባቸዋል። አሜን። ምኖቹ ነው የሚመግበው? ወፎቹ ነው የሚመግበው። ስለዚህ የሰማይ አምላክ እነዚህን ወፎቹን የሚመግብ ጌታ እናንተ እንዴት አድርጎ እናንተን አይመግባችሁ ማለት? የሰማይ ወፎችን የሚያበላ የሰማይ ወፎችን የሚያኖር አምላክ እናንተን እንዴት ነው ማያኖራችሁ? እናንተን እንዴት ነው ማያለብሳችሁ? እናንተን እንዴት ነው ማያኖራችሁ? የሚያስፈልጋችሁ ነገር ሁሉ አብልጦ እንዴት አይሰጣችሁም? ያ ማለት አትጨነቁ ነው። አሁን ባጋጠማችሁ ነገር አትጨነቁ። ኢየሱስ እያየ ያለው የኋለኛውን ዘመናቸው ነው። በኋለኛው ዘመን ክብር ያጋጥማቸዋል። በኋለኛው ዘመን ዓለምን መውረስን ያጋጥማቸዋል። አሁን ትንሽ ነገር አትፈልጉ። ስለ ሆድ ብቻ አሁን እያሰባችሁ የምትጨነቁበት ሰዓት አይደለም። ስለምትበሉትና ስለምትጠጡት ነገር እያሰባችሁ ጊዜያችሁን የምታቃጥሉበት ሰዓት አይደለም። ይሄ ሰዓት አሁን የመዘጋጀት ሰዓት ነው። ለመቼ? ነጊያችሁ በክብር የተሞላ ነው። ነጊያችሁ በብዙ አቅርቦት የተሞላ ነው። ነጊያችሁ በበረከት የተሞላ ስለሆነ አሁን ለዚያ ለነጊያችሁ ራሳችሁን አዘጋጁ። አትጨነቁ። ሬዚስት ማድረግ የምትችሉትን ነገር ላይ ራሳችሁን ካልተቆጣጠራችሁ፣ ማሸነፍ የምትችሉት ነገር ላይ ጥያቄ፣ ተስፋ ምናምን የምትቆርጡ ከሆነ ነገሩ በዚህ ከቀጠለ ነገ ምን ያጋጥም ይሆን ብላችሁ ሶልቭ ማድረግ የምትችሉት ነገር እንደ ትልቅ ኢሹ አድርጋችሁ የምትቆጥሩ ከሆነ ከባድ ነገር ይመጣል። በትንሽ ነገር የምትጨነቁ ሆነ በብዙ ለምንድን ነው የምታስቡት? ብዙ የሚያሳስብ ዘመን ከመጣማ እናንተ በቃችሁ ባክ ታደርጋላችሁ፣ እኔን መከተል ታቆማላችሁ እያለ ነው ኢየሱስ። ይሄ ግን ትንሽ ነገር ራሳችሁን መቋቋም የምትችሉት ነገር ነው። አትጨነቁ። አሜን። ከእናንተ መካከል አንድ ሰው ተጨንቆ በቁመቱ ላይ ቁመት ይጨመረ ማለት አንድ ስንት የምታክል ቁመት ይጨመረ ማለት ጭንቀት ጭራሹን ነው የሚያሳጠረው። ጭንቀት ዲስትረስ ያደርጋል። ጭንቀት ከመንፈሳዊ ዓለም እንድትወጡ ነው የሚያደርገው። ጭንቀት እግዚአብሔር እንድታስቡ ያደርጋል። ጭንቀት በሁኔታ ላይ የተመሰረተ ነገር፣ በሚያጋጥማችሁ ነገር የተመሰረተ ነገር ነው። ጭንቀት እግዚአብሔር ጋር የምትጨነቁት ስላጋጠማችሁ ነገር ወይም ፈልጋችሁ ነገሩን ፈልጋችሁ ስታጡ የሚፈጠር ነገር ነው ጭንቀት። ስለዚህ በዚህ ነገር በፍጹም አትጨነቁ። ለእግዚአብሔር ግን የሚያስጨንቅ ነገር አልነበረ። ለኢየሱስ ምንም የሚያስጨንቅ ነገር አለ። ስለዚህ አትጨነቁ እያለ ነበረ። ስለዚህ እንኳን ትንሹን ነገር እንኳን የማትችሉ ከሆናችሁ ስለምን በሌላ ነገር ትጨነቃላችሁ? አሁን ታይተው ነገ የሚጠፉ አበቦችን እግዚአብሔር አምላክ እንደዚህ ሞገሳም ካደረጋቸው እናንተን እንኳን እንዴት እግዚአብሔር ሞገስ ልትሞሉ ያደርጋል።
እግዚአብሔር የሚያይላችሁ ክብር ነው። እግዚአብሔር የሚያይላችሁ የተሻለ ነገር። እግዚአብሔር አሁን እየሆናችሁና አሁን እያሳለፋችሁ ያላችሁን ሁኔታ አያይም። እግዚአብሔር ነጊያችሁ ግን በክብር እንደተሞላ አይመለከት። ነጊያችሁ በሰላም እንደተሞላ፣ ነጊያችሁ በብዙ አቅርቦት የተሞላ እንደሆነ እግዚአብሔር እሱን ነው የሚያየው። እሱን ነው የሚያየው። እግዚአብሔር ለእናንተ የተሻለ ነገር ያያል። ስለእናንተ እግዚአብሔር የተሻለ ነገር ይታየዋል። የሚበልጥ ነገር ይታየዋል። እግዚአብሔር አይናችሁን ከፍቶ እግዚአብሔር የሚያሳያችሁን ማየት ብትጀምሩ ኖሮ ተስፋ ትቆርጡም፣ አትጨነቁም፣ ልባችሁ አይወርድም፣ ሐሳባችሁ አይሰረቅም፣ በሁኔታ ላይ አትመሰረቱ። እግዚአብሔር የሚያየላችሁን ማየት ጀምሩ። መንፈሳዊ አይኖቻችሁ መከፈት ሲጀምር እግዚአብሔር አምላክ የተሻለ ነገር እናንተ እንዳዘጋጀ ማየት ትጀምራላችሁ። እስኪ አሜን። የልባችሁ አይኖች የተከፈቱ ይሁን። ሃሌሉያ። ስለዚህ እነሱ አይደክሙም አለ። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን በሜዳ የሆነውን ይላል ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተ ድማ ይልቁን እንዴት እምነት ጎድሏችኋል እያለ እምነት የጎደላችሁ እናንተ ይልቁን እግዚአብሔር ምን ያደርጋል? ያለብሳችኋል። ይልቁን እግዚአብሔር የተሻለ ነገር ያየዋል። አሜን። የተሻለ ነገር ጌታ ይታየዋል። ኦ ማይ ጋድ እግዚአብሔር በለው እስኪ ለኔ የተሻለ ነገር አለው። የተሻለ ነገር አለው እግዚአብሔር። እናንተ አሁን ባጋጠማችሁ መከራ ልባችሁ እንዳይወርድ፣ አሁን ነገር ስላልተመቻቸ ነገር ስላልተሳካላችሁ ልባችሁ አይወርድ። እግዚአብሔር የተሻለ ነገር አለው። የተሻለ ነገር የሚበልጥ ነገር አለው። አሜን ነው። እናንተን ከወፎች ጋር እያወዳደረ አይደለም። እናንተን ከአበባ ጋር እያወዳደረ ግን የእናንተ አባታችሁ ይላል። ለነሱ ግን አባት መሆን አይችልም። ለወፎች፣ ለአዋፋት፣ ለእጽዋት፣ ለእንስሳት እግዚአብሔር አባት መሆን አይችልም። አምላክ ነው እንጂ ለእናንተ ግን አምላክም ነው አባትም ነው። አሜን ነው። ስለዚህ አባት ለልጁ እንዴት አብልጦ አያስብም? እንዴት የተሻለውን ነገር አያስብም? የምድራዊ አባት ለልጁ ጨካኝ ሆኖ ራሱ ሳለ እየጨከነ ክፉ አባት ሆኖ ጊዜ አሳልፎ አይሰጥም። እባብ አይሰጥም። አሳ ቢለመን እባብ አይሰጥም። የምድር አባት የሰማይ አባትማ ከዚህ በላይ ያደርጋል። እሱ የፍቅር አምላክ ነው። ጨክኖ አያውቅም። እግዚአብሔር ስለዘገየ እግዚአብሔር የጨከነ ይመስላል። ነገሮቻችን ሁሉ ተቆላለፈው እግዚአብሔርን ከሰማይ ዝም ሰውም ካጠገባችን በቃ ጥፍት የውስጣችን የሚረዳ ሰው ብናጣ እንኳን እግዚአብሔር የጨከነ ይመስል እግዚአብሔር ጨካኝ ነው። እናንተ ልትበረቱ ስለሚፈልግ አሜን ነው። የሚያጋጥማችሁን መከራ ሁሉ እስኪ አሜን ባገኘን በታላቅ መከራ ነው የሚል ረዳታችን ነው። እግዚአብሔር መከራ ሲያጋጥማችሁ የሚረዳ አምላክ ነው። የሚያግዝ አምላክ ነው። መከራን ዞር አድርጎ አይደለም እናንተ የሚያሻግራችሁ፣ መከራን ግን እንድታሸንፉ አቅም ይሰጣችሁ፣ ጉልበትን ይሰጣችሁ። ስለዚህ እናንተንማ እግዚአብሔር አብዝቶ ያኖራችኋል። አብዝቶ በሞገስ በክብር ያኖራችኋል። በተሻለ በረከት ያኖራችኋል። በተሻለ አቅርቦት እግዚአብሔር ቤታችሁ ይባርካል። ስለዚህ አታስቡ፣ አትጨነቁ። ማለት እንደውም እንደዚህ ነው የሚለው ቁጥር 29 ላይ ነው የሚለው እናንተ የምትበሉትን የምትጠጡትን አትፈልጉ ይላል። ጭራሽ አትፈልጉ ይላል። that means አትፈልጉ ማለት ፎከሳችሁ ትኩረታችሁ እሱ ላይ እንዳይሆን፣ የምትበሉት የምትጠጡት የምትለብሱት ነገር ትኩረት አይሁን። ትኩረታችሁ ማለት አይሁን እግዚአብሔር ላይ ይሁን። አትፈልጉ ማለት ማንም ሰው ይፈልጋል። ሆዱ የማይወድ ሰው እኔ ሆዴን አልወደውም ብል ይዋሻል። እንዴት ነው ሆዴን አልወደው? ምክንያቱም እኔ አልወድም እያልኩኝ ሆዴን ወደዋለሁ ማለት ነው። ሲርበኝ ኧረ ምግብ ስጡኝ ይላል። ስለዚህ ብትፈልጉም ባትፈልጉም ሆዳችሁ ይርበዋል። መጨረሻ ላይ ምግብ ፍለጋ መውጣታችሁ አይቀርም። ላለመሆኑ ግን ትኩረት አይሆን። ሐሳባችሁ ሆዳችሁ ላይ አይሆን። ሐሳባችሁ በምድራዊ ነገር ላይ አይሆን። እሱን አትፈልጉም ማለት ማንም ሰው ፍጥረታዊ ሰው ያንን ነገር ይፈልጋል። እናንተ አሁን የምትፈልጉት ነገር ፍጥረታዊ ሰው ይፈልጋል። ስለዚህ እናንተ ከፍጥረታዊ ሰው ለየት የምትሉት በምንድን ነው? እነሱን ፈልጉ። መብላት፣ መጠጣት፣ መልበስ፣
የተሻለ ኑሮ ቅንጡ ኑሮ ፈልገው እናንተም ጀስት እንደነሱ ፈልጋችሁ አይሆንም ነው ኢየሱስ፣ አይሆንም ነው። ስለዚህ ምን እናድርግ ነው? አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። ስለዚህ ከነሱ ጋር ተቀላቅላችሁ ስለሆድና ስለመጨነቅ ስለምትበሉ ስለምትጠጡት ነገር አትጨነቁ። የእናንተ ፍላጎታችሁ ሌላ ነው። ላሳያችሁ እናንተ የምትፈልጉት ነው። ምን እንፈልግ? አስቀድማችሁ እግዚአብሔርን ጽድቅ መንግስቱን ፈልጉ። ከዛ እናንተ አሁን እየፈለጋችሁ ያላችሁ እሱ ዝም ብሎ ተጨማሪ ነገር ነው፣ የሚጨመር ነገር። እስኪ አሜን። ተጨማሪ ነገር ማይነር የሆነው ነገር በልባችን ሜጀር መሆን አያስፈልግም።